የዓለማችንን መዳኛ የጌታችንን እናት የቅድስት ድንግል ማርያምን በሥጋ የወለዱ በቅድስናቸውና በታማኝነታቸው የተመሰከረላቸው ብፁዓን ኢያቄምና ሐና ዛሬ መታሰቢያቸው ነው። ሐምሌ 11 ቀን ቤተ ክርስቲያን የእነዚህን የክብር ወላጆች ወርሃዊ መታሰቢያ በታላቅ ድምቀት ታስባለች። ኢያቄም ከይሁዳ ነገድ ከዳዊት ቤት የተገኘ የክብር ሰው ነበረ። ሐና ደግሞ ከካህኑ አሮን ወገን የተገኘች በጽድቅና በቅድስና የምትኖር የክብር ሴት ነበረች። ሁለቱም በዘመናቸው እንደ ጻድቃን እንደ እግዚአብሔር ወዳጆች ይቆጠሩ ነበር። ለብዙ ዘመናት ልጅ አልነበራቸውም ነበር። ኢያቄምና ሐና ግን ተስፋ ሳይቆርጡ በጾም በጸሎትና በምጽዋት ወደ እግዚአብሔር ይማጸኑ ነበር። በእግዚአብሔር ዘንድ ያላቸው ትዕግስት ተቀባይነትን አገኘ። መልአኩ ቅዱስ ገብርኤል ለኢያቄምና ለሐና ተገልጦ ዓለም ሁሉ የሚደነቅላትን የጌታን እናት ድንግል ማርያምን እንደሚወልዱ አበሰራቸው። በተስፋው መሰረትም ቅድስት ድንግል ማርያምን ወለዱ። የእነርሱ ሕይወት መሰረት የሆነው ፍቅር፣ ትዕግስትና ለፈጣሪ የነበራቸው ቅን አገልግሎት ነው። በምድራዊ ሕይወታቸው ፈጽመው በክብር ወደ እግዚአብሔር ሄዱ። ቤተ ክርስቲያንም በየወሩ ሐምሌ 11 ቀን የእነርሱን ወርሃዊ መታሰቢያ የምታደርገው በድንግል ማርያም በኩል ለሰው ልጅ የተገኘውን የድኅነት አጀማመር በማሰብ ነው። የብፁዓን ኢያቄምና ሐና በረከት ከሁላችን ጋር ይሁን።